ባንኮች 70 ሚሊዮን ዶላር ጠየቁ። ብሔራዊ ባንክ ግን 500 ሚሊዮን ብቻ ለቀቀ። በነሐሴ 14 በነበረው አስደናቂ የገበያ ፊልሚያ የብር ዋጋ አገገመ። ዶላርስ ወዴት እየሄደ ነው? ይህንን አስገራሚ መረጃ ሳይሰሙ አልፈው እንዳይሄዱ የኢትዮጵያ ብሔራዊ ባንክ ከወትሮ የተለየና የገበያውን አቅጣጫ ሊቀይር የሚችል ግዙፍ የ500 ሚሊዮን ዶላር የውጭ ምንዛሬ ጨረታ አካሂዷል። ነገር ግን በዚህ ጨረታ ላይ የታየው የባንኮች የፍላጎት መጠን የዶላር መሸጫ ዋጋ ሁሉንም ጉድ ያሰኘ ሆኗል። ንግድ ባንኮች የቀረቡትን ዶላሮች ለመቀራመት ያሳዩት 142 በመቶ የሚደርስ ከፍተኛ ፉክክር የብር አዲስ ጥንካሬ ማሳየትና 21 ባንኮች ብቻ እድለኛ የሆኑበት ይህ የገንዘብ ፖሊሲ ውሳኔ ለቀጣዩ የገበያ ሁኔታ ምን አይነት ምልክት ይሰጠናል? እስከ መጨረሻው ተከታተሉን። የነሐሴ 14ቱን ልዩ የጨረታ ዝርዝር ውጤት፣ የዶላር አማካኝ ዋጋ ወዴት እንደደረሰና ቀጣዩ የመደበኛ ጨረታ መቼ እንደሆነ ሙሉ መረጃውን አካፍላችኋለሁ። ይህንን ዝግጅታችንን ስትከታተሉ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ይህንን ጠቃሚና ጠቋሚ የሆነ መረጃችንን እንድትቀላቀሉን እየጋበዝን ወደ መረጃዎቻችን እናመራለን። ሰላም የተወደዳችሁና የተከበራችሁ አድማጮቻችን እንደምን አላችሁ? ይህ ማሜ አብሮነት ቲዩብ ነው። ማሜ አብሮነት ቲዩብን ስትከታተሉ ቪዲዮዎቹን ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ እንድትቀላቀሉን እየጋበዝን ወደ መረጃው እናመራለን። በቅድሚያም ብሔራዊ ባንክ በበጀት ዓመቱ የመጀመሪያውን 500 ሚሊዮን ዶላር ልዩ የውጭ ምንዛሬ ጨረታ አቀረበ። የኢትዮጵያ ብሔራዊ ባንክ ከመደበኛው የጨረታ ምንዛሬ ውጭ ለሞኔታሪ ፖሊሲ ዓላማዎች የሚውል 500 ሚሊዮን ዶላር ልዩ የውጭ ምንዛሪ ጨረታ በነገው ዕለት እንደሚያካሄድ አስታውቋል። ባንኩ በ2026 ወይም 27 በጀት ዓመት የመጀመሪያውን ሩብ ዓመት ለሚደረግ ካወጣው መርሃ ግብር ወጪ የሚደረገው ይህ ልዩ የውጭ ምንዛሪ ጨረታ ሐሙስ ነሐሴ 14 ቀን 2018 ዓ.ም እንደሚካሄድ ጠቁሟል። ፍላጎት ያላቸው ባንኮች በሲኤስዲ የውጭ ምንዛሪ ጨረታ ሲስተም ተጠቅመው ጨረታቸውን እንዲያቀርቡ ተጠይቋል። ማዕከላዊ ባንኩ ባለፈው ሳምንት ባደረገው 25ኛው ዙር የውጭ ምንዛሪ ጨረታ 125 ሚሊዮን ዶላር ያቀረበ ሲሆን በወቅቱም የ1 ዶላር አማካኝ ዋጋ በ161 ብር ከ97 ሳንቲም ደርሶ እንደነበር ይታወሳል። ብሔራዊ ባንክ የውጭ ምንዛሪ ሁኔታዎችን ለመቆጣጠር ከሚያደርገው ጥረት አንዱ አካል አድርጎ ከዚህ ቀደም በ2025-26 በጀት ዓመት መጀመሪያ ላይ እያንዳንዳቸው 500 ሚሊዮን ዶላር የሆኑ 3 ልዩ ጨረታዎችን ማካሄዱ ይታወቃልም ተብሏል። አሁን በቀጥታ ተጫራቾች 1 ዶላርን ግዙ የሚለውን በዝርዝር የምናይበት ሰዓት ላይ ደርሰናል። በብሔራዊ ባንክ የውጭ ምንዛሪ ጨረታ ከ710 ሚሊዮን ዶላር በላይ ፍላጎት የቀረበበት መሆኑ ተገለጸ። የኢትዮጵያ ብሔራዊ ባንክ ባካሄደው የ500 ሚሊዮን ዶላር ልዩ የውጭ ምንዛሪ ጨረታ ከንግድ ባንኮች የ710 ሚሊዮን ዶላር ከፍተኛ ፍላጎት መቅረቡን አስታወቀ። በዚሁ ነሐሴ 14 ቀን 2018 ዓመተ ምህረት በተካሄደው የገንዘብ ፖሊሲ ትግበራ ልዩ ጨረታ ከተሳተፉት 22 ንግድ ባንኮች ውስጥ 21ዱ የዶላር ድልድል ማግኘት ችለዋል። የቀረበው የፍላጎት መጠን ባንኩ ለሽያጭ ካቀረበው በ210.14 ሚሊዮን ዶላር ብልጫ ያለው ሲሆን ይህም የ142 በመቶ ያክል ከፍተኛ ፍላጎት እንደነበረም ያሳያል ተብሏል። በዚሁ መሰረት ማዕከላዊ ባንኩ ባከናወነው ጨረታው የ1 ዶላር አማካኝ ዋጋ በ160 ብር ከ21 ብር ሆኖም ተመዝግቧል ተብሏል። ይህም ነሐሴ 6 2018 ዓመተ ምህረት ከተካሄደው መደበኛ ጨረታ ወይም በ161 ብር ከ80 የነበረ ሲሆን ከአሁኑ ጋር ሲነጻጸር የብር የመግዛት አቅም በ1 በመቶ ገደማ ከዶላር አንጻር ተጠናክሯልም ተብሏል። ይህ ልዩ ጨረታ ብሔራዊ ባንኩ በበጀት ዓመቱ የመጀመሪያ ሩብ ዓመት ለማካሄድ ካቀዳቸው 4 መደበኛ የ125 ሚሊዮን ዶላር ጨረታዎች ውጭ የተካሄደ ሲሆን ቀጣዩ መደበኛ ጨረታ በነሐሴ 20 ቀን ይካሄዳልም ተብሎ ይጠበቃል። ውድ ቤተሰቦቻችን በዛሬው የዶላር የጨረታ
ሁኔታዎችን ለማስደመጥ ወድጃለሁ። ወደ ቤተሰቦቻችን ይህ እንግዲህ አዲስ ቻናል ነው። ስለዚህ ሁላችሁም ለዚህ ቻናል አዲስ ትመስሉኛላችሁና ቻናሉን ሰብስክራይብ በማድረግ ይህንን ማሜ አብሮነት ቲዩብ የተሰኘውን ቻናላችንን እንድትቀላቀሉልን እየጋበዝን በሌላ በምን አይነት ፕሮግራም እንድቀርባላችሁ ወይም ደግሞ ምን አይነት ዝግጅት እንዳቀርብላችሁ ትፈልጋላችሁ? ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። የእናንተኑ ሐሳብ አስተያየት በመቀበል የተለያዩ ዝግጅቶችን ወደ እናንተ የማቀርብላችሁ ይሆናል። እዚህ ድረስ ስለተከታተላችሁኝ ከልብ እያመሰገንኩ በሌላ በውብና በድንቅ ፕሮግራም እስከምንገናኝ ሰላም ሁኑልኝ፣ ቸር ሰንብቱልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።